ጥንካሬ እንደ ዓምር፣ ልግስና እንደ ሐቲም፣ ትዕግሥት እንደ አህነፍ፣ ብልሃት እንደ ኢያስ። አቡ ተማም አሚር አልሙእሚኒን ዑመር ብን ዓብድልዓዚዝ በዚያች ሌሊት እንቅልፍ አጥቶ አደረ። ዓይኑ እንቅልፍን አልቀመሰም፣ ጎኑም አልረከም። በዚያ የደማስቆ ብርድ ምሽት እንቅልፍ የነሳ ጉዳይ የበስራ ከተማ ዳኛን መሾም ነበር። በሰዎች መካከል የፍትህን ሚዛን የሚያቀና፣ በአላህ ትእዛዝ የሚፈርድ፣ በሐቅ መንገድ ላይ ሲቆም ፍርሃትም ሆነ ጉቦ የማይገዛው ሰው መምረጥ ነበረበት። የመረጣቸው ሁለት ሰዎች ነበሩ። ሁለቱም በዲን ዕውቀት፣ በሐቅ ላይ በመጽናት፣ በአስተሳሰብ ጥራትና በአስተዋይነት አቻ የነበሩ ሲሆኑ አንዱን ለመምረጥ ሲያስብ በሌላኛው ላይ ያንኑ መልካም ባህሪ ያገኝበት ነበር። ጠዋት ላይ በወቅቱ ደማስቆ ላይ ይገኝ የነበረውን የኢራቅ አስተዳደር ዓዲይ ብን አርጣህን ጠራውና አንተ ዓዲይ ሆይ ኢያስ አልሙዘንይና አልቃሲም ኢብኑ ረቢዓን ሰብስባቸው፣ ስለ በስራ ከተማ ዳኝነት አነጋግራቸውና ከሁለት አንዱን ሹማቸው አለው። እርሱም ሰማንና ታዘዘን፣ አሚር አልሙእሚኒን ሆይ በማለት ትእዛዙን ተቀበለ። ዓዲይ ብን አርጣህ ኢያስና ቃሲምን ሰብስቦ አሚር አልሙእሚኒን አላህ ዕድሜውን ያርዝመውና ከእናንተ አንዱን የበስራ ዳኛ እንድሾም አዞኛል። ታዲያ እናንተ ምን ትላላችሁ አላቸው። ይህ ታሪክ የሚያሳየው ኢስላማዊ መንግሥት ለፍትህ ምን ያህል ጥንቃቄ እንደሚያደርግና ለኃላፊነት የሚመረጡ ሰዎች እንዴት በእውቀትና በባህሪ መመዘን እንዳለባቸው ነው። ሁለቱም ኢያስና አልቃሲም ስለ እኩያቸው ሲናገሩ ከእነሱ ይልቅ ሌላኛው ለዚህ ሹመት የበለጠ እንደሚገባ ገለጹ። ስለ እኩያቸው በጎነት፣ ስለ እውቀታቸውና ስለ ዲን ግንዛቤያቸው አላህ የፈቀደውን ያህል አወሱ። ዓዲይም ቀበል አደረገና ይህን ጉዳይ እስክትፈቱት ድረስ ከዚህ ስብሰባ አትወጡም አላቸው። ኢያስም እንዲህ አለ፣ አንተ አሚር ሆይ ስለ እኔና ስለ ቃሲም የኢራቅ ፉቃሃዎችን ሐሰኑል በስርይንና ሙሐመድ ብኑ ሲሪንን ጠይቃቸው፣ እኛም በመለየት ረገድ ከሰዎች ሁሉ እነርሱ የበለጠ አዋቂ ናቸው አለ። አልቃሲም እነዚያን ዑለማዎች ዘይራቸው ነበር፣ እነርሱም ይዘይሩታል። ኢያስ ግን ከእነርሱ ጋር ምንም አይነት ግንኙነት አልነበረው። ስለዚህ አልቃሲም ኢያስ እሱን ሊያጠምደው እንደፈለገ ተረዳ። ምክንያቱም አሚሩ እነዛን ዑለማዎች ቢጠይቅ እሱን እንጂ ኢያስ እንደማይመርጡት ያውቅ ነበር። ወዲያውኑ ወደ አሚሩ ዘወር አለና እንዲህ አለ፣ አንተ አሚር ሆይ ስለ እኔም ሆነ ስለ እሱ ማንንም አትጠይቅ። በአላህ እምላለሁ እርሱ እንጂ ሌላ አምላክ በሌለበት ጌታ ይሁንብኝ። ኢያስ በአላህ ዲን ከኔ የበለጠ አዋቂ ነው፣ በፍርድም ጉዳይ ከኔ የበለጠ ዕውቀት አለው። አያይዞም በዚህ መሃል ላይ ውሸታም ከሆንኩኝ እየዋሸሁ በመሆኔ ዳኝነትን ልትሰጠኝ አይገባህም። እውነት ከተናገርኩኝ ደግሞ የተሻለውን ትተህ ዝቅተኛውን ሰው እንድትሾም አይፈቀድልህም አለው። ኢያስም ወደ አሚሩ ዘወር አለና እንዲህ አለ፣ አንተ አሚር ሆይ አንተ ይህን ሰው ጠርተህ ወደ ዳኝነት ስትጋብዘው የጀሃነም አፋፍ ላይ አቁመኸው ነበር። እርሱም በውሸት መሐላው ራሱን ማዳን ቻለ። ከዚያም ለውሸቱ ወደ አላህ ተውበት ያደርጋል፣ ከሚፈራው ነገር ደግሞ ራሱን አዳነ ማለት ነው። ዓዲይም የሁለቱን ሐሳብ ከሰማ በኋላ ለኢያስ ብኑ ሙዓውያ እንዳንተ ያለ ማስተዋል ያለው ሰው ለዳኝነት እጅግ የተገባ ሰው ነው አለና ከዚያም የበስራ ከተማ ዳኛ አድርጎ ሾመ። ታዲያ ኸሊፋ ዑመር ብን ዓብድልዓዚዝ ለበስራ ከተማ ዳኛ አድርጎ የመረጠው ይህ ታላቅ ሰው ማን ነው? ያ በብልሃቱ በአስተዋይነቱና በቅጽበታዊ ምጥቀቱ ገጣሚ አቡ ተማም በግጥሙ ላይ ምሳሌ እስኪያደርገው ድረስ በአምር ጀግንነት፣ በሐቲም ልግስና፣ በአህነፉ ትዕግሥት፣ በኢያስ ብልሃት የተሞላ ይል ነበር። ኑ የዚህን ሰውዬ የሕይወት ታሪክ ከመጀመሪያውን ጀምር። ምክንያቱም ሰውየው እጅግ አስደናቂና ልዩ ከሚባሉ የሕይወት ታሪኮች መካከል አንዱ የሆነ የሕይወት ጉዞ አለው። ኢያስ ብን ሙዓውያ ኢብን ቁራህ የተወለደው በሂጅራ አቆጣጠር በ46ኛው ዓመት በነጅድ ግዛት ውስጥ በምትገኝ አልየማማህ በተባለች አካባቢ ነበር። ከቤተሰቦቹ ጋር ወደ በስራ ከተማ ተዘዋወረ። እድገቱም ትምህርቱም እዛው ሆነ። ገና በወጣትነት ዕድሜው ደማስቆ ድረስ በመጓዝ እዚያ ከነበሩት የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦችና ታላላቅ ታቢዮች ዕውቀትን ቀስሟል። ይህ የሙዘኒ ልጅ ገና በልጅነቱ የብልህነትና የምጡቅነት ምልክቶች ይታዩበት ነበር። ገና ትንሽ ልጅ እያለ ሰዎች ስለሱ የሚያወሩት የብልሃትና የጥበብ ወሬዎች በየቦታው ይሰራጩ ነበር። በአንድ ወቅት አንድ ዚሚ አይሁዳዊ አስተማሪ ዘንድ ሂሳብ ይማር እንደነበረ ይናገራል። አንድ ቀን መምህሩ ዘንድ ሌሎች አይሁዳውያን ጓደኞቹ መጥተው ስለ ሃይማኖት ጉዳያቸው ያወሩ ነበር።
ኢያስም ዝም ብሎ ያዳምጣቸዋል። እነሱ እሱ ይሰማቸው እንደነበር አላስተዋሉትም ነበርና መምህሩ ለጓደኞቹ ጥያቄ አቀረበ። በሙስሊሞች ጉዳይ አትደነቁምን? በጀነት ውስጥ እንደሚመገቡና ነገር ግን እንደማይጸዳዱ ያምናሉ አላቸው። ኢያስም ወደ መምህሩ ዘወር አለና አንተ መምህር ሆይ እያወራችሁበት ባለው ጉዳይ ላይ አንድ ነገር እንድናገር ትፈቅድልኛለህን? አለው። መምህሩም አዎን አለ። ልጁም በዚህ ዓለም ሳለን የሚበላው ነገር ሁሉ ወደ ቆሻሻነት ይቀየራል እንዴ ሲል ጠየቀው። መምህሩም አይቀየርም አለ። ልጁም ታዲያ ወደ ቆሻሻነት የማይቀየረው ያ ምግብ የት ይሄዳል? አለው። መምህሩም ወደ ሰውነት ምግብነት፣ ወደ ጉልበት ይለወጣል አለው። ልጁም ታዲያ በዚህ ዓለም የምንመገበው ምግብ የተወሰነው ክፍል ወደ ሰውነት ምግብ የሚለወጥ ከሆነ በጀነት ውስጥ ያለው ምግብ ሙሉ በሙሉ ወደ ሰውነት ምግብነት ቢለወጥ ምን የሚገርም ነገር አለው አለና ጠየቀው። በዚህን ሰዓት መምህሩ በጣም ተገረመ። እጁን በአድናቆት አጣምሮ እንዴት ያለህ ወጣት ነህ እያለ በጣም ተዓጀበ። በጣም የሚገርም ነው። ኢያስ ገና ልጅ ሆኖ ሳለ ተቃዋሚዎቹን የሚያሳምንበትን አመክንዮ ሎጂክ ይጠቀም ነበር። ኢያስ ኢብኑ ሙዓዊያ ከዓመት ወደ ዓመት እያደገ ሲሄድ የብልህነቱ ዝናም በሚሄድበት ቦታ ሁሉ አብሮት ይሰራጭ ነበር። የሙዘንዩ ወጣት በእውቀት ላይ ትኩረት አደረገ። ከእውቀት ምንጭም የፈለገውን ያህል ጥሙን አረካ። ከዓመታት በአንዱ ሰዎች ረመዳን ጨረቃን ለመፈለግ ወጡ። ከእነርሱ መካከል ታላቁ ሰሓባ አነስ ብኑ ማሊክ ይገኝበት ነበር። በዚያም ጊዜ ዕድሜያቸው ከ100 ዓመት የተቃረበ አዛውንት ነበሩ። ሰዎች ሰማዩን ቢመለከቱም ጨረቃን ማየት አልቻሉም። ነገር ግን አነስ ብኑ ማሊክ ሰማዩን በጥንቃቄ እየተመለከቱ ጨረቃን አይቻታለሁ፣ እነሆ እዚያ ያለች፣ እነሆ እዛ ጋ ናት እያሉ በእጃቸው ይጠቁሙ ጀመሩ። ሰዎች ግን ምንም ነገር አላዩም ነበር። በዚህን ጊዜ ኢያስ ወደ አነስ ተመለከተ። የዓይናቸው ቅንድብ ላይ ያለ አንድ ረጅም ፀጉር ተጠምጥሞ ዓይናቸው ፊት ለፊት ላይ ተጋርዶ አየው። ኢያስም በጨዋነት ፍቃድ ጠይቆ እጁን ዘርግቶ ያንን ፀጉር አስተካከለላቸው። ከዚያም በኋላ እንዲህ አላቸው፣ አንቱ የረሱል ባልደረባ ሆይ አሁንም ጨረቃዋን ታያዋታላችሁን? አነስም ሰማዩን በትኩረት ከተመለከቱ በኋላ አይ አላየኋትም፣ በጭራሽ አላየኋትም በማለት መለሱ። የኢያስ የብልህነት ዝና በየቦታው ተሰራጨ። ሰዎችም ከተለያየ አቅጣጫዎች በዕልም ጉዳይና እንዲሁም በሳይንስ ጉዳዮች ላይ ሁላ ሳይቀር የሚገጥማቸውን ችግር ይዘውለት ይመጡ ነበር። አንዳንዶቹ ዕውቀትን ፈልገው ሲሆን፣ ሌሎቹ ደግሞ እርሱን ለማስቸገርና በክርክር ለማሸነፍ ነበር የሚመጡት። ከእነዚህ ውስጥ አንዱ የክልል ገዢ ወደ ኢያስ መጣና እንዲህ አለው፣ አባ ዋኢላ ሆይ ስለ አስካሪ መጠጥ ምን ትላለህ? ኢያስም ሐራም የተከለከለ ነው አለው። እርሱም እንዴት ሐራም ይሆናል? አስካሪ መጠጥ ማለት ፍራፍሬ እና ውሃ ተቀላቅሎ በእሳት የፈላ ነገር ብቻ ነው። እነዚህ ነገሮች በተናጠል ሲሆኑ የተፈቀዱ አይደሉም እንዴ ሲል ጠየቀ። ኢያስም ንግግርህን ጨረስክ ወይስ ገና የምትለው ነገር አለ አለው። ሰውየውም አዎ ጨርሻለሁ አለ። ኢያስም ቀጠለና አንድ እፍኝ ውሃ ወስጄ በመጣ ይጎዳሃልን ሲል ጠየቀው። ሰውየውም አይጎዳኝም አለ። ኢያስም አንድ እፍኝ ገለባ ወስጄ በመታህስ ይጎዳሃል አለው። ሰውየውም አይጎዳኝም አለ። ኢያስም ቀጠለና ከዚያም አፈር ወስጄ ገለባ ጨምሬበት ውሃ ማፍስሼበት አዋህጄ በፀሐይ ላይ አድርቄ በመታህስ ይጎዳሃልን አለው። ሰውየውም አዎ ይጎዳኛል፣ እንዲያውም ሊገድለኝ ሁሉ ይችላል በማለት መለሰ። ኢያስም አስካሪ መጠጥም ልክ እንደዚሁ ነው። ክፍሎቹ በተናጠል ምንም ጉዳት የለባቸውም። ነገር ግን በአንድ ላይ ሲቀላቀሉና ሲፈሉ እንዲሁም ሲጠመቁ ሐራም ይሆናሉ በማለት መለሰለት። ኢያስ ዳኛ ሆኖ በተሾመበት ጊዜ እጅግ የላቀ ብልሃቱንና እውነታን በማውጣት ረገድ ያለውን ችሎታ የሚያሳዩ በርካታ ፍርዶች ተስተናግደዋል። ከእነዚህ ውስጥ አንዱ ሁለት ሰዎች ተካሰው ወደ እሱ መጡ። ከሳሽ ለተከሳሽ ገንዘብ በአደራ መልክ እንደሰጠው፣ ነገር ግን ገንዘቡን ሲጠይቀው አደራውን እንዳልተቀበለ አድርጎ እንደ ከዳው ተናገረ። ኢያስም ተከሳሽን ስለ አደራው ሲጠይቀው አልተቀበልኩም አለና አክሎም ከሳሹ ማስረጃ ካለው ያቅርብ፣ ካልሆነ ግን እኔ ላይ ያለው መሐላ ብቻ ነው አለ። ኢያስም ሰውየው በውሸት መሐላ ገንዘቡን እንዳይበላው በመስጋት የራሱን ብልሃት ለመጠቀም ወሰነ። ከሳሹን ገንዘቡን የት የተሰጠኸው? እንዲህ የሚባል ቦታ ላይ አለ። ኢያስም በዚያ ቦታ ላይ ምን ነበረ አለው። ከሳሽም አንድ ትልቅ ዛፍ አለ፣
ከዛፉ ስር ተቀመጠንና ምግብ በልተን ከዚያም ስንነሳ የአደራ ገንዘቤን ሰጠሁት። ኢያስም ቀጠለና ወደ ዛፏ ቦታ ሄድ፣ ምናልባት ዛፊቱ ዘንድ ስትደርስ ገንዘብህን የት እንዳኖርከው ታስታውስህ ይሆናል። ከዚያም ተመልሰህ የሆንከውን ትነግረኛለህ አለው። ሰውየውም ሄደ። ኢያስም አደራውን የካደውን ሰውዬ ጓደኛ እስኪመጣ ድረስ እዚህ ተቀመጥ ብሎ አቆየው። ከዛም ኢያስ ኢብኑ ሙዓዊያ እዚያ በነበሩ የሌላ ሰዎችን ችሎት ወደ ማየት ገባ። ነገር ግን በአይነ ቁራኛ ያንን ሰውዬ ይከታተለው ነበር። ሰውየው ዘና ብሎ እንደተረጋጋ ሲያየው በድንገት እንዲህ ብሎ ጠየቀው፣ ጓደኛህ ገንዘቡን የሰጠህ ቦታ ላይ የሚደርስ ይመስልሃል? ሰውየውም ሳያስብበት ወዲያውኑ አይ አይደርስም፣ ከዚህ በጣም ይርቃል በማለት መለሰ። ኢያስም አንተ የአላህ ጠላት፣ ገንዘቡን እንዳልተቀበልከው ትክዳለህ፣ ነገር ግን የተሰጠህበትን ቦታ ታውቃለህ። በአላህ እምላለሁ አንተ ከዳተኛ ነህ አለው። ሰውየውም ደንግጦ ወንጀሉን አምኖ ተቀበለ። ኢያስ ጓደኛው እስኪመጣ ድረስ አሰረው። ሲመጣ ገንዘቡን እንዲመልስም አዘዘው። የሁለቱ ልብሶች ክርክር። በአንድ ወቅት ሁለት ሰዎች ትከሻቸው ላይ ጣል በሚያደርጉት ሁለት ልብስ ጉዳይ ተካሰው ወደ ኢያስ መጡ። አንደኛው አረንጓዴ አዲስና ውድ ሲሆን፣ ሁለተኛው ደግሞ ቀይና ያረጀ ነበረ። ከሳሹ እንዲህ አለ፣ ለመታጠብ ወደ ኩሬው ወረድኩኝ። አረንጓዴው ልብሴን ከሌሎች ልብሶቼ ጋር ኩሬው ዳር አስቀመጥኩኝ። ተከሳሼ መጣና ቀዩን ልብሱን ከአረንጓዴ ልብሴ ጎን አስቀመጠ። ከዚያም ከኔ ቀደም ብሎ ወጣና ልብሱን ለብሶ የኔን አረንጓዴ አንሶላ አንስቶ በራሱና በትከሻው ላይ ደፋና ሄደ። እኔም ተከትየው ሄድኩና ልብሴን ስጠይቀው የኔ ነው ብሎ ሞገተ። ኢያስም ተከሳሽን ልብሱን የወሰደውን ሰው አንተስ ምን ትላለህ ብሎ ጠየቀው። እርሱም ይህ ልብስ የኔ ነው፣ አሁንም በእጅ ላይ ነው አለ። ኢያስም ከሳሹን ምስክር ማስረጃ አለህን ብሎ ጠየቀው። ከሳሽም የለኝም አለ። ከዚያም በኋላ ዳኛው ኢያስ ለአጃቢው ማበጠሪያ እንዲያመጣለት አዘዘው። አመጣለትም። ከዚያም ሁለቱንም ሰዎች ፀጉራቸውን አበጠረ። ከአንዱ ሰው ፀጉር ውስጥ የቀይ ልብስ ክር ተገኘ፣ ከሌላ ሰው ፀጉር ደግሞ አረንጓዴ ክር ተገኘ። ከዛም በኋላ በቀዩ ክር መሰረት ቀዩን ልብስ ለባለቤቱ፣ በአረንጓዴው ልብስ መሰረት ደግሞ አረንጓዴውን ልብስ ለባለቤቱ ፈረደ። የአደራ ባዩ ሰውዬ ታሪክ። በኩፋ ከተማ ውስጥ ራሱን ሷሊህና ዓቢድ አድርጎ የሚያሳይ አንድ ሰው ነበረ። ሰዎችም በጣም ያምኑት ነበር። ጉዞ ሲሄዱ ገንዘባቸውን በአደራ መልክ ይሰጡታል። ሊሞቱ ሲሉ ደግሞ ልጆቻቸውን በአደራ በወስያ መልክ ይተውለታል። በዚህ መልኩ አንድ ሰውዬ ገንዘቡን አምጥቶ አደራ ሰጠው። ከዚያም በኋላ ሰውየው ገንዘቡን ሲፈልገው ያ ሰው አልተቀበልኩም ብሎ ካደው። በዚህን ጊዜ ወደ ቃዲ ኢያስ ኢብኑ ሙዓዊያ ሄደና ከሰሰው። ኢያስ ለከሳሹ እንዲህ አለው፣ ያ ሰው ወደ እኔ እንደምትመጣ ያውቅ ነበረ? ሰውየውም አያውቅም አለ። ከዚያም ሂድና ነገ ተመለስ አለው። ቀጠለና ኢያስ ያንን አደራ በይ ሰውዬ ያስጠራውና እንዲህ አለው፣ ለየቲም ሕፃናት የተሰበሰቡ ብዙ ገንዘቦች ነበሩ። እኔም በዚህ ላይ አንተን ልሾምህ አስቤያለሁ። እንደው ቤትህ አስተማማኝ ነው? ጊዜስ ይፈቅዳል አለው። ሰውየውም በደስታ አዎን አሚር ሆይ አለ። ኢያስም እሺ ከነገ ወዲያ ማልደህ ለገንዘቡ ቦታ አዘጋጅና ተሸካሚዎችህን ይዘህና አለው። በማግስቱም ከሳሹ ወደ ኢያስ መጣ። ኢያስም ሰውየው ጋር ሂድና ገንዘብህን ጠይቅ፣ እምቢ ካለህ ወደ ዳኛው ኢያስ እከስሃለሁ በለው አለው። ሰውየውም ሄዶ ገንዘቡን ጠየቀው። እርሱም እንደለመደው እምቢ ሲለው ወደ ዳኛው ኢያስ እከስሃለሁ አለው። ያ ሰው ዳኛውን ስም ሲሰማ በጣም ፈራና ገንዘቡን ሙሉ በሙሉ መለሰለት። እንዲሁም መልካም ንግግርም ተናገረው። ባለ ገንዘቡ ሰውዬም ተደስቶ ወደ ኢያስ ተመልሶ መጣና ምስጋናውን አቀረበ። ከነገ ወዲያ ደግሞ የአደራ በዩ ሰውዬ ተሸካሚዎቹን ይዞ ወደ ኢያስ መጣ። ኢያስም ወዲያውኑ አዋረደው። ከዚያም እንዲህ አለው፣ አንተ የአላህ ጠላት ሆይ ምንኛ ክፉ ሰው ነህ! ዲንን ለዓለማዊ ፍላጎትህ መያዣ አደረግከውን አለው። አታላዩ ሰውዬ በሱ ቤት ትንሹን ነገር መልሶ ብዙ ነገር ለመቀበል መዘጋጀቱ ነበር። ይህ ግን እሱም መጨረሻ አደረገለት። ይህ የኢያስ ኢብኑ ሙዓዊያን የአእምሮ ምጥቀትና በሳልነት ፍንትው አድርጎ የሚያሳይ ነበር። ኢያስ ኢብኑ ሙዓዊያ ከነበረው ከፍተኛ ብልህነት፣ ጥልቅ አስተሳሰብና ፈጣን ምላሽ ጋር አንዳንድ እሱን በክርክር ሊገጥሙትና ሊያሸንፉት የሚችሉ ሰዎች ያጋጥሙት ነበር። ለዚህም ክስተት ራሱ ኢያስ እንዲህ ሲል ተናግሯል፣ ከአንድ ሰው በቀር ማንም አሸንፎኝ አያውቅም። ይህም የሆነው በበስራ የዳኝነት አዳራሽ ውስጥ ሳለሁ ነው።
አንድ ሰው ለምስክርነት መጥቶ እገሌ የተባለው ማሳ የእገሌ ንብረት ነው በማለት ቃሉን ሰጠ። ቦታውንም በሚገባ ገለጸልኝ። እኔም የምስክርነቱን ትክክለኛነት ለመፈተሽ ፈለግኩና በዚያ ማሳ ውስጥ ስንት ዛፎች አሉ ብዬ ጠየቁት። ሰውየው ትንሽ ዝም ካለ በኋላ ራሱን ቀና አድርጎ ክቡር ዳኛ ሆይ በዚህ አዳራሽ ውስጥ ዳኝነት መስጠት ከጀመሩ ስንት ዓመት ሆኖታል ብሎ ጠየቀኝ። እኔም ይህን ያህል ዓመት ሆኖኛል አልኩት። እርሱም ታዲያ በዚህ አዳራሽ ጣሪያ ላይ ስንት እንጨቶች እንዳሉ ያውቃሉን ብሎ መለሰልኝ። እኔም የሰጠው መልስ ጥበብ ገረመኝና ምስክርነቱን ተቀበልኩት። የኢያስ ኢብኑ ሙዓውያ መጨረሻ። ኢያስ ኢብኑ ሙዓውያ ህልሙ ዘነኝ 76 ዓመት ሲሞላው በህልሙ እርሱና አባቱ በሁለት ፈረሶች ላይ ተቀምጠው አብረው ሲጋለቡ አየ። ነገር ግን አንዳቸውም ሌላውን አይቀድምም ነበር። አባቱ የሞቱት በ76 ዓመታቸው ነበር። አንድ ሌሊት ላይ ወደ መኝታው ሲሄድ ለቤተሰቦቹ እንዲህ አላቸው፣ ዛሬ ምን አይነት ሌሊት እንደሆነች ታውቃላችሁን? እነሱም አናውቅም አሉት። እርሱም አባቴ ዕድሜውን የጨረሰው የሞተው በዚች ሌሊት ላይ ነበር አላቸው። በማግስቱም ጠዋት ሲያዩት ሕይወቱ አልፎ አገኘ። አላህ ቃዲ ኢያስን ይዘንለት። እርሱ ማለት የዘመኑ ጥበበኛ፣ በብልሃትና በአእምሮ ምጥቀት የዘመናት ድንቅ የነበረ እንዲሁም እውነትን በመፈለግና በማውጣት ረገድ የተለየ ሰው ነበር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።